ሰላም የቻናሌት ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ሰላም ናችሁ ወይ? ዛሬ የዶሮ አሰራር አብረን የምናይ ይሆናል። ተከታተሉን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብም አድርጉኝ፣ አበራተቱኝ እና ዛሬ የምንሰራው ዶሮ ነው። ዶሮ በድንች ኦሬዲ ድንቹን ልጬ ያስተካከልኩት፣ ሽንኩርቱን አዘጋጀሁት። በጣም ቀላል ነው። ዶሮም ተዘፍዝፏል። ካል ለማያቅ ሰው ቆይ ላሳይፋል። ካል ይሄ ማለት ነው ሽታው፣ የዶሮ ሽታው እንዲጠፋ በጣም አሪፍ ነው። ካልና ላይሙን ሎሚ ማለት ነው። ላይሙን እና ጨው ጋር ነከርኩት ማለት ነው። ከ30 ደቂቃ በኋላ አብረን የምናይ ይሆናል። ሽንኩርት ከትፌ ተመልሼ እመጣለሁ። ሽንኩርትና ነጭ ሽንኩርት፣ ቀይ ሽንኩርትና ነጭ ሽንኩርት ከትፌ አዘጋጅቼ ተመልሼ እመጣለሁ። ቀይ ሽንኩርት በዚህ መልክ እንከትፋለን፣ ብዙም ሳናደቀቅ በዚህ በረጅሙ በዚህ መልክ ማለት ነው። እንደዚህ አሁን ስበስል እሳት ላይ ይማማል፣ ይቀልጣል ማለት ነው። እንደዚህ ወፍራም ሆኖ አይታይም። አሁን ይሄን እንደዚህ እንፈርፍረዋለን። ይሄ እንደዛ አርግተን እንፈርፍረዋለን። ነጭ ሽንኩርቱን ግን መደቀቅ አለበት። ይሄን በዚህ መልኩ እናደርግና ሽንኩርቱን በዚህ መልክ ጨርሻለሁ። ያቃጥላል። አስተፍራለሁ ላዝም ሹሃዳ በዚህ መልኩ ሽንኩርቱን ጨርሻለሁ። ሽንኩርቱ መብዛት የለበትም። አይሆነ 3 ፍሬ ነው ወሰድኩት። 2 ፍሬ መውሰድ ትችላላችሁ፣ ለሽታ ነው እንጂ ብዙ መብዛት የለበትም። 2 ፍሬ 3 ፍሬ ወፍራም ስለሆነ 2ቱም ይበቃል። ለማንኛውም 3 ልውሰድ። ጨረስኩት። ሽንኩርቱን ነው 3 ፍሬ፣ ብዙ መብዛት የለበትም። እኔ አንድ ዶሮ ነው የምሰራው። ልወቀጥ ይወቀጥ ከጨው ጋራ በዚህ መልኩ ወቅጬ ጨርሻለሁ። ይሄው ደቋል። በዚህ መልኩ ጨርሻለሁ። ከዛ ድንቹን